ልጄ ወገን ዘመድ የለኝ አብተለኝ ከደጄ ውስጡ ግን የተለያየ ነገር አለ ገብቷል ግን ስታስበው ምክር ነው ተማር ልጄ ደስ ማንንም አባት የሚለው ነው አይደለም ግን ወገን ዘመድ የለኝ የሚለው ግን ፌር አይደለም አብተለኝ ከደ ፌር አይደለም ቆኛ ያልሰማነው ጉድ እኮ የለም በጌታ አንቺም ዜሮ እኔም ዜሮ ሁላችንም ዜሮ በምን አንተ ሰው በዜሮ ይደንሳል ካናገር አንድ ፓስተር ለመሆኑ አጋንንት ከማን ነው የሚወጣው አለኝ እና ላብራራለት ነው እንደዚህ የተወሰኑት እንደዚህ እንድለውን ካለበት አልኩት ካለበት ሁሉ ይወጣል ጌታ ለፈውስ ለታምራት የቱ ጋር ነው ተንበርኩኮ ጮሆ የሚያቀየቱ ጋር ነው አስረዱኛ ምን ጎባጣው ነው የአብርሃም ዘሩና እንደዚህ ፎሪስ ኳድራ ሆና መሄድ የለባት እና ተነሽ በሰላም እንደው እግዚአብሔር የተመሰገነ ይሁን ኢየሱስ ራሱ አይታችሁ እንደሆነ ለምሳሌ የአባቴን ቤት ወንበዴው ዋሻ አደረጋችሁት ብሎ ገበታቸውን ገለበጠ ይላል አይደለም ወይ እንትን ዋኖሶቻቸው ምናምን ለቀቀ አይደለም ጌታ ዛጋ የሰውን ንብረት ምናምን የሚል ሐሳብ የለው እንደውም እንደሱ ካደረገ በኋላ እንደኔ ትሁት ያለው ቻርኖሚኒያ ገበታ ገልብጦ እንደኔ እኛ ሀገር ሰው ትሁት የሚመስለው ሲሰብክ ራሱ እኔ ፈንጠር ወር ምናምን ስለምል አንዳንድ ሰው ትሁት የሚለው ጭራሽ ነው አካባቢ አይመጣው የሆነ አግሬሲቭ ሰው ነው የሚመስለው አረ ካልተጠጋይ በስተቀር ምን አይነት ሰው እንደው ማንንም አያውቅም ከመድረክ ላይ ከሚያየኝ ነው ይሄ እንደው በቃ ዘንበየ ሰው የሚል ይኖራል ለምን ሰው ፊት ነው ያል አንድ ሰው እኮ እየዘመረም እየዘፈነ የሚቀላቅለው እኮ ሙሉን አራግፎ ስለማይሄድ ነው ሙሉን ካራገፍክ በቃ አይደል እንዴ ገብቷል እቺ ምን ሚሞሪን በቃ እንዳለ ዘፈኑን ዲሌት አድርጋ እቺኛው ከዚህ ዘፈን ከመዝሙር ጋር የተመሳሳይነት አላት ምን አያሰል ሙሉን አራጋ አንኮ ስፒሪት ነው የቋንቋ ጉዳይ አይደለም የስፒሪት ጉዳይ ነው እንጂ አሁን ተማር ልጅ የሚለው ምን ችግር ምክር ነው ተማር ልጅ ያው ምን ምክር እኮ ነው በኮመንትን ስታሰበው ተማር ልጅ ወገን ዘመድ የለኝ አብተለኝ ከደጄ ውስጡ ግን የተለያየ ነገር አለ ገብቷል ግን ስታስበው ምክር ነው ተማር ልጅ ደስ ማንንም አባት የሚለው ነው አይደለም ግን ወገን ዘመድ የለኝ የሚለው ግን ፌር አይደለም ሀብቴለኝ ከደ ፌር አይደለም ስለዚህ ምክር ነው ያልክ የምትሰማው አይደለም ምንም አይደለም የሚለው የሚያመጣብ ነገር አለ ራሴን ወገቤን አንገቴን አሞኛል የሚል ዘፈን አለ ሰው እንዴት በሱ ይደንሳል አይቆም ነገር በጌታ በፓስተርዬ በእውነት እኮ ነው አንተ እንዴት ነው ስታርግ በጌታ ነው ያደከውን ስል አልዘፈንክም ፓስተር ምንም አታ ኧረ በስመ አብ አንተ እኮ እኛ ያልሰማነው ጉድ እኮ የለም በጌታ አንቺም ዜሮ እኔም ዜሮ ሁላችንም ዜሮ በምን አንተ ሰው በዜሮ ይደንሳል በኢየሱስ ስም የተመታ አያ እንትናችንን ስለወሰደው ገብቷል አንተ በጌታ ፊት ኮን ማወራል ፓስተርዬ አሞኛል እንደዚህ ባለ እንዴት ሰው በዚህ ደንሳለ አሁን ያንን እኮ አስተሳሰብ ነው ቸርች አምጥታ ተደስቻለሁ በጣም ተደስቻለሁ ስትለው ግራ ይገባል ይሄ ነገር እንዴት ነው ሚለ አረ በኢየሱስ ስም የበሽታ የሆስፒታልና የጠቅላላ ህክምና አሰራር እና ጌታ ሆይ አለና ያለማመኔን እርዳው እርዳኛ አላለም ለምን እግር መጥቷል እጅ መጥቷል አፍ ተናግሯል ምን መጣል እኮ አሁን ትልቁ ቁም ነገር የማያምን ፓርት አለ የማያምን ስብዕና አለ ውስጣችን
ስለዚህ ቸርች መተን የመዘመር አይደለም የማሸብሸብ አይደለም ገብቷል እዚህ ተደስቻለሁ በጣም ቀድሞ አፍሪካውን እየተዘመረ እንትን ይያል አንተ በውስጥ ተደስቻለሁ እየተባለ እዚህ እየተዘለለ በውስጥ ታክሲ ያገኝ ሆኖ የምትል ከሆነ ይሄ በጣም የሚያሳዝን አዝማችና ቁጥር ራስ እየሰራ በውስጥ የምትዘምረው ነገር ዛሬ ተነቅሎ ይወጣል ለዚህ ነው እኔ በጣም ንጹህ ሰዎች ጋር አብሬ የምጓዝበት ምክንያት ነው እኔ በአገልግሎቴም በቸርችም ከንጹህ ሰዎች ጋር ነው መጓዝበት ምክንያት ነው እኔ በጣም ትልቅ ሀብታም በመድራዊ ነገር ሀብታም የሚባለው ሰውዬ ሲሰጥ ራሱ ሰጥቶ ራሱ በቃ ግዴታው እንደሆነ የሰጠው ጌታ እንደሆነ ለአባቱ ቤት እንደሰጠ አስቦ ከዛ እኔን ከዛ ለዳዊት እንደሰጠ ሲያስብ እኮ በጣም አስቸጋሪ ነገር ውስጥ ይገባል ገብቷል ደውሎ ራሱ ደናዋል ፓስተር እንደምናል እኔ ድሮ ስላየሁት ነው ይደውላል እንትን ባክ መኪና ቆመብኝ በኔ ስለዚህ በህይወቴ ከገጠሙኝ ነገሮች ነው መኪና ቆሞብናል ግቢ ውስጥ ይሄው አለነሳለ ምናምን እስቲ ጸልይ ፈልገን ነው እግዚአብሔር ምስክሬ ነው እኔ በመኪና ይዘው ሄደው ግቢያቸው ውስጥ ከዛ ምንድነው እና መስኪን እንደምትሉት እንዳይመስላችሁ ይሄ በጣም ሲሪየስ በጌታ በማመልከው ጌታ ሲሪየስ ነው በቃ የኛ አስተሳሰባችን ስላልተፈወሰ እና በቃ ይሄ ነው እንደ ፓስተር ይሄ ነው ጸልዩ ምናምን ይሉ ነበሩና ኮፈን ከፍተው ከዛ መስኪን እኛ መስኪን አገልጋይ የአበሻ አገልጋይ መስኪኖች ታዛዥ ምን ችግር አለው እና 2-3 ሆነን ከሄድን ራሱ እጅን ትጭና ሞተሩ ላጀላላ ያምናት ጸሎት ቆይ መኪናና ያስነሳ ምን ያምናል ያስነሳል ችግር የለበትም ግን ፌር ያልሆነ አስተሳሰብ አንድ ቀን አዚም ምንድነው የሚሉት አልኳቸው ተለቅ ያሉናት አይ ይኸውልህ ስነ ስርዓት ነው መኪና ጋራዥ ይወሰዱ ዘይት አስቀይሩ ኤሌክትሪክ ምናምን ቼክ አስደርጉ እኔ ሞይንኮ መሰልኩት እንዴ ከዚህ በፊት 15 ሊትር በርምትሰጠው ላማችን ይሄው አንደኛው አሁን በቃ ምንም በቃ ነው 6 ሊትር እንኳን መስጠት አቃታት እኔ ለዚች ላም ፋጉሎና የተለያየ ነገር አንድ ላይ በማድረግ በየጣጣት ሁለት ባሊ መስጠት እንጂ የላሚቷ ጡት እንደዚህ ይዞ አይሆንም ስለዚህ ይኸውላ እማይ አሁን አይመስልም ለአንዳንድ ሰው አሁን እንደዚህ ያለ የሚል ሰው አለ አሁንም አለ በፊትም ነበረ ስለማቅ እንትን ስትሉ ይታክታል ውስጣችሁ ሸት ማድረግ አይፈልግም ለምንድን ነው ምን ጸልይ ለቱዩታ ለምን ጸልያል ለጋራጅ ስንት ጋራጅ በሙላበት ሀገር ለምን ጸልዩ ግን በጣም ኢምፖርታንት ቦታ ላይ ብዙ እግዚአብሔር ሰዎች በህይወቴም ከገጠመኝ ነዳጅ ሲያልቅባችሁ መንገድ ላይ ነዳጅ የሌለበት ከሆነ ለአገልግሎት ወጣችሁ ከሆነ ሊያውም የሰማ ነው ለአየር ባየር ንግድ ሜዳ አይደለም ለአገልግሎት አለ እሱ ሆኖ እግዚአብሔር ነዳጅ ሲያል ጌታው ስትል በሆነ ታምራት መኪናዋን በንፋስ ይክፋው ምን የምታውቀው ነገር የለም ግን በቃ ጌታ መድረስ የሚገባ ጋር ያደርሳል እኔ አምናለሁ በዚህ ነገር ግን አየር ባየር ለመሸቀል ግን እየሄድክ አባቶይ ነዳጁን ምናምን ትል የለም አስቀድመ ሞልተ ትርፍ ደሞ ስኮርት በጀሪካን ይዘት ሄዳታለኝ እንደዛ አይነት